ናይልሳት 7 ዲግሪ ዌስት እንዴት አድርገን ሳተላይቱን መስራት እንደምንችል በዚህ ቪዲዮ እንመለከታለን። ሳተላይቱ ከቫርዚሽ እና ከዲኤስቲቪ ምን ያክል ልዩነት አለው የሚለውን በዚህ አብረን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል የሳተላይት፣ የአንድሮይድ ቦክስ፣ የስማርት ቲቪ ሁሉንም የኤሌክትሮኒክስ ትምህርቶችን በብቸኝነት በዩቲዩብ ላለፉት 4 ዓመታት እየለቀቅንበት እንገኛለን። በዚህም በኢትዮጵያ ትልቁ ዩቲዩብ ቻናል ነው። ለመጀመሪያ ጊዜ እየተመለከታችሁ ከሆነ በምትመለከቱት መልኩ ሰብስክራይብ በማድረግ ከዚህ በኋላ የምንለቃቸውን አዳዲስ ትምህርቶች ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋል። ዛሬ የምንመለከተው በቪዲዮ መግቢያ ላይ እንደነገርኳችሁ ናይልሳትን እንዴት አድርገን መስራት እንደምንችል እንመለከታለን ማለት ነው። ናይልሳትን የምንሰራው በ60 ሴንቲሜትር ዲሽ ነው። እዚህ ጋር ደግሞ የምትመለከቱት ባደር ወይም 26 ዲግሪ ኢስት አረብ ሳት ነው። ያኛው ደግሞ በ180 ሴንቲሜትር ዲሽ ደግሞ የሰራ ነው የሃሳት ይሆናል ማለት ነው። ስለዚህ መጀመሪያ ማየት ያለብን ምንድነው ናይልሳት ከሌሎቹ ሳተላይቶች ምን ያክል ልዩነት አለው የሚለውን እንመለከታለን በተወሰነ መልኩ አሰራሩን። ስለዚህ መጀመሪያ የምናደርገው ምንድነው ዌስት ስለሆነ 7 ዌስት ስለሆነ ዲግሪያችንን በዲሹን ወደ መሬት ዝቅ በማድረግ ከዛ በኋላ እንደምትመለከቱት ሳተላይቱ ማግኘት እንችላለን ማለት ነው። ኳሊቲው በጣም አሪፍ ነው። በ60 ሴንቲሜትር ዲሽ ጀምሮ ሙሉ የኢትዮጵያ ክፍል ይሰራል ማለት ነው። ሌላው ማድረግ ያለብን ምንድነው ይሄንን ሳተላይት በሆሪዞንታልም በቨርቲካልም መስራት እንችላለን። በሁለቱም ፖላራይዜሽኖች ይሄንን ሳተላይት መስራት እንችላለን። አብዛኛው ግን በተለይ እኛ የምንሰራበት ፍሪኩዌንሲ 11636 ቨርቲካል 27500 ከሆነ በቨርቲካል ማድረግ እንችላለን ማለት ነው። ሌላው ቨርቲካል አድርገን ኤልኤንቢ ፖዚሽን ፖላራይቲውን ወደ መሬት ማድረግ የለብንም። እንደምትመለከቱት ልክ በዚሁ አይነት መልኩ ወይ በቀኝ ወይ በግራ ብናደርገው ቨርቲካል እናገኛለን ማለት ነው። ወደ ታች ካደረገው ሆሪዞንታል ይሆናል። እንደዚሁም ኳሊቲው በጣም ዝቅ ይልብናል። ስለዚህ እሱ ነገር ማወቅ አለብን። ሌላው ዲግሪው በጣም ዝቅ አይልም፣ እንደዚህም ደግሞ ከፍ አይልም። ስለዚህ በተመሳሳይ መልኩ ከመሬት ጋር ትይዩ በሆነ መልኩ እናደርገዋለን። ሙሉ በሙሉ ደግሞ የሚዞረው ወደ ዌስት ዳይሬክሽን ይሆናል ማለት ነው። 7 ዌስት ስለሆነ ሳተላይቱ ይሄ ነው። በ60 ሴንቲሜትር ዲሽ ጀምሮ ይሰራል። እዚህ ሳተላይት ላይ በጣም አሪፍ የሆኑ ቻናሎች አሉ። የዜና፣ ለህፃናት፣ የዶክመንተሪ፣ የፊልም እንደዚህም ኳስ ወዳጅ ከሆናችሁ ደግሞ የቢን ስፖርት ቻናሎችን በቪአይፒ ፓኬጅ መክፈት የሚችሉበትን በዚሁ ሳተላይት መስራት ትችላላችሁ ማለት ነው። ብዙዎቻችሁ ይሄን ሳተላይት ትጠቀሙበታላችሁ፣ ታውቁታላችሁ። ልዩነቱ ደግሞ ባደር ሳት ጋር ያለው ልዩነት ይሄንን ይመስላል። እንደምትመለከቱት ይሄኛው ናይልሳት ነው፣ ይሄኛው ባደር 26 ዲግሪ ኢስት ነው። ይሄኛው ደግሞ በ180 ሴንቲሜትር ዲሽ የሰራ ነው ደግሞ የሃሳት ወይም ቲቪ ቫርዚሽ ይሆናል። ስለዚህ በዚህ አይነት መልኩ ይሄንን ሳተላይት መስራት ትችላላችሁ። ይሄንን ሳተላይት ጨምሮ ሁሉንም ሳተላይቶች በ60 ሴንቲሜትር ዲሽ፣ በ90 ሴንቲሜትር ዲሽ እና በ180 ሴንቲሜትር ዲሽ እያንዳንዱን ሳተላይት ምን ልዩነት አለው፣ እንዴት አድርገን መስራት እንችላለን የሚለውን ሙሉ ትምህርት ለምትፈልጉ ከዛ በተጨማሪ እንደገና ደግሞ የሪሲቨር ትምህርቶችን፣ የፋይንደር ትምህርቶችን፣ የአንድሮይድ ቦክስ ትምህርቶችን ለምትፈልጉ ከታች ባለው ስልክ በመደወል ባላችሁበት ኦንላይን ፕራይቬት ቻናሎች መስራት ማግኘት ትችላላችሁ ማለት ነው። በጣም ፌር በሆነ ፕራይስ እነዚህን ትምህርቶች ማግኘት ትችላላችሁ። በተለይ ሪሲቨሮች ላይ ለኳስ ብዙ ሪሲቨሮችን እየገዛችሁ ከተቸገራችሁ ለ10 የተለያየ ክፍሎች ከፋፍለን የሪሲቨር ትምህርቶችን የትኛው ሪሲቨር የተሻለ ነው የሚለውን በግልጽ የምናይበት በተግባር ትምህርት አዘጋጅተናል። እንደዚሁም ደግሞ ለባለሙያዎችና እንደዚሁም በቤታችሁ ሳተላይቶችን ለመስራት የተለያዩ ፋይንደሮች አሁን እኛ ሀገር ላይ ያሉ የትኛው ፋይንደር የተሻለ ነው፣ እንደዚሁም ደግሞ ለፋይንደርስ ምን አይነት ጥቅሞችን እንድናገኝ ረጅም ጊዜ እንዲያገለግለን ምን ማድረግ አለብን የሚለው ሙሉ ትምህርት አዘጋጅተናል። አንድሮይድ ቦክስ መግዛት ለምትፈልጉ ምርጫችሁ ለሆነ የትኛው የተሻለ ነው፣ ኦሪጂናል ከፌኩ እንዴት አድርገን መለየት እንችላለን የሚለውን ሌሎችንም ትምህርቶች እየሰጠን እንገኛለን። እነዛን ትምህርቶች ከኛ ከታች ባለው ስልክ በመደወል ማግኘት ትችላላችሁ። ባላችሁበት ቦታ ሆናችሁ ትምህርቱን መውሰድ ትችላላችሁ። ናይልሳትን ነው ዛሬ ያየነው። ናይልሳት ቀጥታ የምንሰራው ዌስት ስለሆነ ከመሬት ዝቅ አድርገን እንደምትመለከቱት ማድረግ እንችላለን። እንደዚሁም ደግሞ በተለይ በ90 ሴንቲሜትር ዲሽ ከሆነ የምንሰራው እግሩን በትክክል ማድረግ አለብን። ምክንያቱም ሁለት የተለያዩ መወጠሪያዎች ስላሉት ዲሹ ወደ መሬት ዝቅ በምናደርግበት ሰዓት አንደኛው መወጠሪያ ሊያግደን ስለሚችል እሱ ማስተካከል አለብን ማለት ነው። ሶስቱም ሳተላይቶች የተሰሩ ናቸው። በዋናነት ግን ያየነው ናይልሳት ነው። በቀጣይ ባደርን እንደዚሁም ደግሞ የሃሳትን እንመለከታለን። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ትምህርቱን እንደነገርኳችሁ መውሰድ ለምትፈልጉ ከታች ባለው ስልክ ይደውሉሉ። እንደዚህ አይነት ፈጣን መረጃዎችን በዩቲዩብ በብቸኝነት ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ውስጥ እንገናኝ። ደስ ይላል።